በ1972 ጥቅምት 13 45 ሰዎችን የያዘ አውሮፕላን ወደ ቺሊ ሲበር አብራሪዎቹ የሰሩት ስህተት ለታሪኩ መጥቆር ምክንያት ሆነ። አውሮፕላኑ የተራራውን አናት ሲመታ የኋላኛው ክፍል ተቆርጦ ሲወድቅ ተሳፋሪዎቹ ከወንበራቸው ጋር አብረው ወደ መሬት ተወረወሩ። የአውሮፕላኑ ዋና አካል በበረዶ ላይ ተንሸራቶ ሲቆም በውስጡ የቀሩት ሰዎች በመቀመጫዎች ተጨፍልቀውና ተደራርበው ነበር። ሮቤርቶና ጉስታቮ ወዲያውኑ የቆሰሉትን ማውጣት ጀመሩ። ነገር ግን አካባቢው ጨለማና የሚሰረስር ቅዝቃዜ ነበረው። በዚያ ሌሊት 5 ሰዎች ሲሞቱ፣ ናንዶ ደግሞ በጭንቅላት አደጋ ምክንያት ራሱን ስቶ ለ3 ቀናት ኮማ ውስጥ ቆየ። ናንዶ ሲነቃ ያገኘው የመጀመሪያ ዜና እናቱ መሞቷን ነበር። እህቱ ደግሞ በጭኑ ላይ ተኝታ በሞትና በሕይወት መካከል ትገኛለች። ናንዶ እህቱን ለማዳን ሙቀት ሊሰጣት ቢሞክርም በስምንተኛው ቀን እህቱ በቅፉ ላይ ሕይወቷ አለፈ። ይህ ለናንዶ የተራራውን ጭካኔ ለመጀመሪያ ጊዜ ያስተማረው ትልቁ ጠባሳ ነበረ። ተሳፋሪዎቹ ያላቸውን ጥቂት ምግብ፣ ቸኮሌትና አንድ ጠርሙስ ወይን በሥርዓት መከፋፈል ጀመሩ። በቀን አንድ የቸኮሌት ስኩዌር እና በወይን ክዳን የምትለካ ትንሽ ወይን ብቻ ይወስዱ ነበር። ሆኖም በ10ኛው ቀን ራዲዮ ላይ የሰሙት ዜና ሁሉንም አስደነገጣቸው። ፍለጋው ቆሟል፣ በረዶ ላይ የወደቀውን ነጭ አውሮፕላን ማግኘት አልተቻለም የሚል ዜና ሰሙ። በዚህ ሰዓት በቡድኑ ውስጥ ሁለት ስሜቶች ተፈጠሩ። አንዳንዶቹ ተስፋ ቆርጠው ሞታቸውን መጠበቅ ጀመሩ። ነገር ግን ጉስታቮ የተባለ ወጣት ይህ መልካም ዜና ነው፣ ምክንያቱም አሁን የምንተርፈው በራሳችን ጥረት ብቻ መሆኑን አውቀናል በማለት የቡድኑን ሞራል ቀሰቀሰ። አውሮፕላኑን ወደ መጠለያነት ቀየሩት። በረዶውን ለማቅለጥ የሚረዱ የብረት ሳህኖችንም ሰሩ። ምግብ ካለቀ ቀናት አለፉ። ጫማቸውንና የሻንጣ ሌዘር ለመብላት ቢሞክሩም አልተሳካላቸውም። ሰውነታቸው የራሱን ጡንቻ መብላት ጀመረ። በዚህ ጊዜ ነው በታሪክ ውስጥ እጅግ አከራካሪ ውሳኔ የመጣው፣ የሞቱ ጓደኞቻቸውን ሥጋ የመብላት ሐሳብ። ይህ በፊልሙ ላይ እጅግ ስሜታዊ የሚያደርግ ነበር። ካቶሊክ እምነት የነበራቸው ይህንን እንደ ኃጢአት ቆጠሩት። ሮቤርቶ ግን እንዲህ አላቸው፣ ይህ ኃጢአት አይደለም። ጓደኞቻችን ቢኖሩ እኛ እንድንኖር ይፈልጉ ነበር። ይህ ልክ እንደ የክርስቶስ ሥጋ ሕይወትን የሚሰጠን ነው አላቸው። በመጨረሻም እርስ በእርስ ቃል ተግባቡ። እኔ ብሞት አንተ እንድትኖር ሥጋዬን ብላው ተባባሉ። ይህ ታላቅ መሥዋዕትነትና ወዳጅነት የቡድኑን ሕይወት ቀጠለው። ጥቅምት 29 ቀን ሌሊት ተሳፋሪዎቹ አውሮፕላኑ ውስጥ ተኝተው ሳለ ድንገተኛ የበረዶ ናዳ መጥቶ አውሮፕላኑን አጥለቀለቀው። ሁሉም በበረዶ ውስጥ ታፍነው ተቀበሩ። ናንዶ ሌሎችን ለማዳን በረዶውን በእጁ መቆፈር ጀመረ። ነገር ግን በዚያ ሌሊት 8 ሰዎች በበረዶ ታፍነው ሞቱ። ለ3 ቀናት ያህል በበረዶ በተቀበረው አውሮፕላን ውስጥ በሬሳዎች መካከል ተጨናንቀው ቆዩ። አየር ለማግኘት የአውሮፕላኑን መስኮት በዱላ ወግተው ቀዳዳ ፈጠሩ። ከ3 ቀናት በኋላ ሲወጡ የተረፉት ሰዎች ተስፋቸው ዝቅ ብሎ ነበር። ነገር ግን ናንዶ ተራራውን ካላለፉ በስተቀር ሁሉም የየተራ እንደሚያልቁ አሳመናቸው። ከ60 ቀናት ስቃይ በኋላ 3 ሰዎች ማለትም ናንዶ፣ ሮቤርቶና ቪዚንቲን ጉዞ ጀመሩ። ለ3 ቀናት እጅግ አደገኛ የሆነ ተራራ ወጥተው አናቱ ላይ ደረሱ። ናንዶ ተራራው ላይ ሲወጣ የሚያየው ነገር ግን ልብ ሰባሪ ነበር። ከፊቱ አረንጓዴ ሸለቆ ሳይሆን ማለቂያ የሌላቸው የበረዶ ተራራዎች ብቻ ነበሩ። ቪዚንቲን ምግቡ እንዲበቃቸው ወደ ኋላ ተመለሰ። ናንዶና ሮቤርቶ ግን ለሌላ 10 ቀናት ተጓዙ። ጫማቸው አልቆ በእግራቸው፣ ልብሳቸው ተቀዶ በብርዱ እየተገረፉ ሮቤርቶ በሕመም እየተሰቃየ ጉዟቸውን ቀጠሉ። በ10ኛው ቀን መጨረሻ ላይ ከበረዶ ወጥተው ወንዝና አረንጓዴ ሳር አዩ። በወንዙ ማዶ አንድ ፈረሰኛ ገበሬ አዩ። ድምፃቸው ስለማይሰማ ናንዶ ድንጋይ ላይ ወረቀት አስሮ ወረወረለት። ገበሬው እርዳታ ይዞ መጣ። ታኅሳስ 22 ቀን 1972 የመጀመሪያዎቹ የሄሊኮፕተሮች ወደ ተራራው መጡ። ተራራው ላይ የቀሩት 14 ሰዎች ሄሊኮፕተሩን ድምፅ ሲሰሙ እየጨፈሩና እያለቀሱ ተቀበሏቸው። በጠቅላላ ከ45 ተሳፋሪዎች መካከል 16ቱ ብቻ ተረፉ። የበረዶ ማህበረሰብ ወይም ሶሳይቲ ኦፍ ዘ ስኖ ታሪክ እንዲሁ ተራ የፊልም ታሪክ አይደለም። ይልቁንም የሰው ልጅ መንፈስ የማይሰበር መሆኑን ያሳየበት የታሪካችን ትልቁ ምዕራፍ ነው። እነዚያ 16 ወጣቶች ከ72 ቀናት ስቃይ በኋላ ወደ ቤታቸው ሲመለሱ ዓለም ተአምር ስትል ጠራችው። ነገር ግን ለነሱ ያ ተአምር የመጣው በከባድ ዋጋ ነበር። ለጓደኞቻቸው ሲሉ የከፈሉት መስዋዕትነት፣ በቅዝቃዜው ውስጥ የገነቡት ወንድማማችነትና ተስፋ በጨለመበት ወቅት
አንዳቸው ለሌላቸው የሆኑት ብርሃን ነው ዛሬ ድረስ በሕይወታቸው እንዲቆዩ ያደረጋቸው። ዛሬም ይህ ታሪክ አንድ ትልቅ ጥያቄ ያጭርብናል። እኛስ በሕይወታችን አስቸጋሪ የበረዶ ተራራዎች ሲጋረጡብን እንደነዚያ ወጣቶች ተስፋ አንቆርጥምን? ለሌሎች ሰዎች ስንል ምን ያህል መስዋዕትነት ዝግጁ ነን? ናንዶ ከዓመታት በኋላ እንዲህ ብሎ ነበር። እኔና ጓደኞቼ ከሞት የተረፍነው እርስ በእርሳችን ስለተዋደድን ነው። በእርግጥም ፍቅርና ጽናት የማይሻገሩት ተራራ የለም ሲል ተናግሮ ነበር። የዛሬው ዝግጅታችን ይህንን ይመስል ነበር። የታሪኩ የየትኛው ክፍል ይበልጥ ልባችሁን ነካው? በእነሱ ቦታ ብትሆኑ ምን ታደርጉ ይመስላችኋል? ሐሳባችሁን በኮሜንት አጋሩኝ። ይህ ቪዲዮ ለሌሎች እንዲደርስ ላይክ ማድረጋችሁን አትርሱ። እንደዚህ አይነት አስገራሚና እውነተኛ የፊልም ታሪኮችን በየቀኑ ለመመልከት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ ድንቅ ታሪክ እስከምንገናኝ ድረስ ሰላምና ጤና ለሁላችን ይሁን።